ሰላም ጤና ይስጥልን እንዴት ናችሁ? ዛሬ የምንሰጠው ክትባት የምንሰጠው የፓስቾሎስ ክትባት ነው የምንሰጠው። ፓስቾሎስ ክትባት የሚመደበው ወደ ባክቴሪያ ነው የሚመደበው። የሬስፓራቶሪ ዲዚዝ ክትባት ነው ወይ ደግሞ ለመተንፈሻ አካል የሚሰጥ ነውና ስለዚህ ክትባት ይሄኛው በሽታ የምንነሳው በብዛት በትራንስፖርቴሽን በኦቨርክራውድድ እና እንዲሁም ደግሞ በመጨናነቅ አንድ ላይ በስቶ በመኖር ይሄ በሽታ ይነሳል። ስለሆነ እነዚህ በሬዎችን የገዛ ነው ህዳር 3 ነው የገዛ ነው። ዛሬ ህዳር 4 ነው። የፓስቾሎስ ክትባትን መስጠት ግድ ነው። ለምን የመተንፈሻ አካል በሽታ እንደ ኒሞኒያ እነዚህ ነው የመሳሰሉ ይነሳሉ። ስለሆነ ክትባቱን እንሰጣለን። ክትባቱ ያው ኢሙኒን ስቲሙሌት በማድረግ ነው የምሰራው። ስለዚህ አሁን ክትባቱን በቀጥታ ወደ ክትባቱ እንሄዳለን እና ክትባቱ የሚሰጠው በብዛት ፍሪጅ ውስጥ አይቀመጥም። +4 ላይ ያስቀምጡ ይላል። +4 ላይ ውጪ ላይ ማስቀመጥ ይቻላል። ስለዚህ ይሄ አውቶማቲክ ሲሪንጅ ነው። ለአንድ ከብት የሚሰጠው መጠን 2 ml ነው የሚሰጠው። 2 ml ላይ እዚህ ጋር አንዴ አጅስት አድርጓለሁ። 2 ml አጅስት ካደረኩት በአንድ ጊዜ ይሰጣል ማለት ነው። ስለዚህ አብዛኛውን ጊዜ ይሄ በሽታ እንደነገርኳችሁ በመጨናነቅ ይነሳል። ስለዚህ ክትባቱን አሁን ለእያንዳንዱ ሰጣለሁ። እስከ መጨረሻው ከኔ ጋር ሁኑ። ይሄኛው ቫክሲን ሲሪንጅ አውቶማቲክ ቫክሲን ሲሪንጅ ነው። 20 ml ነው የሚይዘው። የምንሰጠው 2 ml ነው። ስለዚህ አንዱ ለ10 ከብት አንድ ጊዜ አጀስት አድርጌ ለ10 ከብት እንድበቃ አድርጌ አጀስት አደርጋለሁ። እዚህ ጋር 2 ላይ ነው። በብዛት ግን ለእርጉዝ ላሞች አይሰጥም። እንደዚሁ ደግሞ ለጥጆች ከ3 ወር በታች ለሆኑ ጥጆች አይሰጥም። አንዳንድ ጊዜ ምንድነው ሌብል ሆኖ ሲመጣ እዚህ ላይ የሚጻፉ ጽሁፎች አሉ። ለእርጉዝ ላሞች ይሰጣል ከሆነ ለእርጉዝ ላሞች እንሰጣለን። አብሮ የሚመጣ ሊፍሌት አለ። መድኃኒቱ ሲቀመም በብዙ አይነት ሊቀመም ይችላል። ስለሆነ ምናልባት ለውርጃ እንዳይፈጠር ለላሞች ስንሰጥ አብሮ የመጣው ሊፍሌት ማንበብ ነው። ምናልባት ትምህርቶች ላይ ሊኖሩ ይችላሉ። ግን መድኃኒቶች ሲሰሩ አፕዴት ይሆናሉ። ስለሆነ ሊፍሌትም ለአንድ ሐኪም አብሮ የሚመጡ ወረቀቶች አሉ። እነሱን ማንበብ ግድ ነው። አሁን ወደ ክትባቱ እንሄዳለን ማለት ነው። እና ይኸውላችሁ ክትባቱ አንድ ጊዜ ብቻ እንደዚህ ይኸውላችሁ አሁን ሁለት ላይ ጀስቶናል አንድ ጊዜ መስጠት ነው። በቃ ክትባቱ ሰጥቻለሁ ማለት ነው። እዚህ ጋር እንደዚህ ክትባቱ ሰጥቻለሁ ማለት ነው። አንዳንድ የሚዋጋ አለ። አሁን ለምሳሌ እዚህ ጋር ቆሜ ክትባቱን እንዲህ የሚሰጥ ከሆነ ይኸውላችሁ የኋላ እግሩ ከብቶች ምናልባት ሰውን ሲረግጡ 360 ዲግሪ እንዲያዙሩ ነው የሚመቱት። 360 ዲግሪ አሁን እንዲህ እዚህ ጋር ቆሜ ከሰጠውኝ በኋላ እግሩ እንዲያዙሩ ይመታኛል። ለምሳሌ የፈረሶች ደግሞ 180 ዲግሪ እንዲህ ወደ ኋላ ነው የሚራገጡት። ፈረሶቹን እዚህ ከኋላ ሆኜ ማከም አልችልም። ፈረስ የሚታከመው እንዲህ ጋር ቆሜ ነው። ቢኮዝ እግሩ የሚመታው ወደ ኋላ ስለሆነ ወደ ኋላ ነው የሚመታው። ስለዚህ አሁን ይሄኛውን እዚህ ጋር ቆሜ ማከም አልችልም እና እዚህ ጋር እንኳን እንዲህ ወደዚህ ጠጋ ካልኩኝ ይውላችሁ አይነካኝም ማለት ነው። ስለዚህ እንደ ልምድ ነው። በፈለጋችሁት እጅ ለምሳሌ እኔ ይሄው በግራ እጄ እሰጣለሁ። እንዲህ በግራ መስጠት ይቻላል። ያው ልምድ ነው። የሚቀረኝ እዚህ ጋር 3 በሬዎች ይቀሩኛል። ስለዚህ እንዲህ በቀኝም ይውላችሁ አሁን የቆምኩበትን ቦታ አይታችኋል። አሁን እዚህ ጋር ዝም ብዬ እንዲህ ብሰጠው ይውላችሁ አይመታኝም። እግሩ ያነሳል። እግሩን የሚያነሳው ግን 360 ስለሚያነሳ ነው። እቺ ኦልሞስት ሻወር እየወሰደች ነው እየታጠበች እና እንዲህ የማይመቸኝ ከሆነ እንዲህ በግራ መስጠት ይችላልው ማለት ነው። ስለዚህ መሰጠት ያለበት ደግሞ ከቆዳ ስር አንደር ስኪን ነው መሰጠት ያለበት። ይኸውላችሁ እንዲህ እንሰጣለን። ስለዚህ ክትባት ፀሐይ እንዳይነካው ቀጥታ ምንድነው የምናደርገው? እዚህ አይስ ቦክስ ላይ እናደርጋለን። ስለዚህ የምንሰጠው ሰብኩታነስ ነው የሚሰጠው። አንዳንዱ ይረብሻል። ይኸውልሽ አሁን ምናልባት ይሄ ምን የሚባል በሽታ አለ መሰላችሁ? ይሄ ዋይት ኮት ሲንድረም ይባላል። ይሄ ዋይት ኮት ሲንድረም ማለት ነጭ ጋውንን የመጥላት ሰው ላይም አለ ከብቶች ላይም አለ። ስለዚህ አሁን ለዚህኛው አሁን ምናልባት ወይ ነጭ ኮቱን ወይ እኔ ፈርታ ይሆናል። ከቻልኩኝ ፍሬንድ ሊቀርባታለሁ።
ፍሬንድሊ ቅርባትና እንዲህ ፍሬንድሊ ትቀርባታለህ። ከዛ አሁን ክትባት መስጠት በጣም ለዚህኛው ቀላል ነው። አያችሁ ፍሬንድሊ ይሄኛው ነው። እና አንዳንድ ሰው በጣም የሚያስተምራችሁ ነገር እዚህኛው እንደቀረብኳት አንዳንድ ሰው ጥሩ መስሎ ይቀርብና እንዲህ የሚወጋ ሰው ማለት ስለሆነ መጠንቀቅ ግድ ነው። እቺ ነው ይኸውላችሁ ኦልሞስት እጄ ገብታለች። በቃ ወግቻታለሁ። አያችሁ ስለዚህ ተወግቷል። ይሄኛው በተኛበት እንዲህ የዚህኛውንም እንዲህ በቀላሉ ክትባት መስጠት ይቻላል። ስለዚህ በተለይ ዩኒቨርሲቲ ተማሪዎች ወይ ደግሞ የእንስሳት ሐኪሞች ፍሬሽ ሆናችሁ ክትባቱ ስትሰጡ ይውላችሁ ልክ የኛው ስትነቁ እዚህ ጋር ጨመቅ ማድረግ አለባችሁ። ዝም ብላችሁ ነክታችሁ ከተመለሳችሁ መድኃኒቱ እየተሰጠ አይደለም። ኢቭን ደግሞ እዚህ ጋር ቁጥሮች አሉ። ምናልባት ካሜራው የሚያሳይ ከሆነ ይውላችሁ እዚህ ጋር 5 10 15 20 ብሎ ቁጥሮች አሉ። ሁለት የሚመለስ እንደምንሰጥ 5 ላይ ካለ እስከ 7 ላይ እንደዚህ እንሄዳለን ማለት ነው። ስለዚህ እየሰጣችሁ መሆኑን ለምሳሌ አሁን የኔ 8 ላይ አለ ከሰጠው በኋላ 6 ላይ መምጣት አለበት። ቢኮዝ 2 የሚል ነው መውሰድ አለበት። የሚፈልገው መጠን ክትባት ካልወሰደ መድኃኒቱም ከብቱም ይላመዳል ማለት ነው። ስለዚህ እንዳይላመድ ምንድነው ማድረግ ያለብን? አሁን ይሄኛው ትንሽ ግብዳ ነው። እስቲ ከቻልኩ ፍሬንድሊ ቀርበዋለሁ። አንዳንዴ ደግሞ ፍሬንድሊ ለመቅረብ ሄዳችሁ ልትመቱም ትችላላችሁ። ይሄ አልወጋሁትም ኦልሞስት መድኃኒቱ ውጪ ነው ያፈሰስኩት ስለሆነ ስለዚህ መድገም አለብኝ። ምናልባት ሊመታኝም ይችላል። ቆይ ላስተካክለው። ከቻልኩ ማሳጠር ነው። ካሳጠርኩ በኋላ አሁን እጄ ላይ ገብቷል። አያችሁት? አሁን እዚህ ጋር ክትባቱን ቀስ ብዬ መስጠት ነው መሰጠት ያለበት። እዚህ ጋር ኔክ አካባቢ ነው ከስካፑላ ፊት ለፊት መሰጠት ያለበት። ክትባቶች ለምንድን ነው እዚህ ጋር የምንሰጠው? ቶሎ አብዞርብ ይሆናል። ስለዚህ ለዛ ነው የምንሰጠው። ኦልሞስት ያውን እጄ ላይ ገብቷል። እጄ የገባው በኋላ መዝለሉስ ለሱስ ኢነርጂ ማባከን ነው። በቃ ወስደህ አልቋል።